እዚህ በኋላ እንደዚህ ነው የሚሰራው። ሰላም ሰላም የኔ ውድ ፋሚሊዎች እንዴት ናችሁ? ዛሬ በሚገርም ቪዲዮ ነው የምታገኙኝ እና በቃ ተሰርቻለሁ፣ ፀጉሬን ተሰርቻለሁና ጓደኛዬን ዛሬ በቃ የማያስበውን ነገር ላደርግበት ነው ገብቼ ቤት ደርሰናል ምናምን ነገር እዚህ ነው ያለው እና አያውቅም ፀጉሬን እንደተሰራው። አጋጣሚ ነው የምገባበት ሰው በዝቷል እና መንገድ ላይ አጋጣሚ ቤት እገባለሁ። ሪያክሽን ምን ይለን ይሁን እስቲ አስቡት እናንተ ራሱ። የሆነ አጋጣሚ ሴት መስዬ ስገባበት ምን እንደሚለን እስቲ እናያለን። ለማንኛውም ና እንግባ። ደህና ናችሁ? ና ሰላም ሰላም፣ እዚህ ቤት እንዴት ናችሁ? ብራዛ ነያ ዋናት ናፍቀሽኝ እኮ ነው የመጣሁት። ኖርማል ነው። ማረም ታድርሽ ነው በእናትሽ። አንቺ አማን ሰላም ነው። በቃ አቡኪ ጋፋ ደም ምንድነው ይመጣ ናስ የሆነ ነገር ልናወራ ነው። እኔ ስንት ሀሳብ እንዳሰብኩ ታውቃለህ? ወይ ጉድ አለ ደም ምን እሺ ፀጉር ተላጫው ወኔ እየሰራ ነው። እኛው ነው የወጣው ፏብሎ ይሄው ረመዳን የፍቅር ማለት ነው ጀምሮ ነው ምንድን ነው ቆይ ማለት እንትን ነው የሆነ ካፋ አውራቴ ይመጣል። እዚህ ምን አለሽ? ኧረ ዋላ ና ኖሪልኝ ምንድን ነው? ምን ሆነ? ምን ይባል? ምን ሆነ? እሺ ያሲን እንገናኛለን እመጣለሁ። ምንድን ነው አይደለም ይሄ? ምን ሆነ? ይሄ ምንድን ነው? እስኪ ምን ሆንክብኝ? ምንድን ነው? ምንድን ነው? ዱላ ስጡኝ። ምንድን ነው? ማን ነው እንደዚህ ያደረገው? እስኪ ማን ነው እንደዚህ ያደረገ ካንተ? ተሰርቼ ነው በቃ ተሰርቼ ነው ሲንደ እንደ አንተ እስቲ እኔ እኮ ግራ የሚገባኝ ነገር ማን እንደሰራው ነው። ፀጉር እንዳለ ሰው ሲሰራ እኮ ነው ተይዞለት ነው የሰራው። ማነች የሰራችው? ቆይ ምን አይደለም። ቆይ እንዴ ማን የሰራት ይጀምር? ምን ያስጠላል ነው? ምንድነው በጣም ያስጠላል። እስኪ እንደዚህ ዞር አኖር ስቃላ ምንድነው አይደለም ማን ተለማመደበት? በቃ ፀጉሩ እንዲያድግ ነው። እሺ እንዲያድግ ነው ነው ተዛፈተውም እንዴ ማን ነው ሳድር የማሩ ፍታው ነው የሄደው ጭራሽ ኮንቾር ያደርገኝ ነው እንዴ? አይደለም ካንተ ማን ብሎ ነው እንዴ ተሰራ? ማን ያድጋል ያለ? በቃ እኔ ራሴ ፈልጌው ነው የተሰራሁት። አረ ቤዛ አዲስ ስታይል ነው። አረ ኖርማል ያበደ ነው ይላል እንዴ? እዚህ ጀርባ ሲዞር አላ ካሜራማን። እሺ ቆይ አይደለም በካሜራ ለምንድን የመጣ? በካሜራ ታግዞ ነው የመጣ ጓደኛችን ዛሬ። አይደለም በካሜራ ለምንድን የመጣ? ምንድነው ችግሩ? ፀጉር ይታይልኝ ነው። እኔ ልንገርህ እንደ ሴት ልጅ ሰማኛለህ? ሴት ራስ መሰራት አቁመዋል። እኔ ራሱ እንዴት አባቱ እንደምጠላ ራሱ በአሁን ሰዓት ማለት ነው ስናፕ እየተነሳች እየተስተካከለች ፍሪዝ አድርገው የምትመጣው ሴት ልጅ አሁን ላይ በሲ እና ታዲያ በሲ ልጅ ራሱ ወደ ታች እኔ የሰራችው ራሱ። ኧረ ምንድነው የምትወጡብኝ? ነው አይደለም። ቆይ አይደለም ካሜራ ለምንድን ነው ያዝከው? ለምንድን ነው ያዝኩት? ንገራችሁ እስቲ። በካሜራ ታግዞ መጣ። ኧረ ለፖስታውን አትለኝም። ጋድዬ እጄን ለመንግስት ነው ሰጠኝ። ምንድነው አንተ? ለፖስታው እንዳልሆነ አውቃለሁ። እና እንደዚህ እሱን ሲያደከምኩት ዝም ብዬ ልቀርጽ ነው እንዴ?
አንተ ሌላ ቢቀር ቆይስ ወደ ገደለው ስንገባ ማለት ነው። ልፖስታው ነው። እሺ አዎ ሌላ ቢቀር አንተ በካሜራ ታግዘህ ትመጣብናለህ። ፀጉርህ እንደዚህ ወደ ታች ተሰርታ ስሙ ደግሞ አንተ ፖስቶ ነው ቪዲዮ። ቆይ እስኪ ጎንበስ በል። ይሄ ፀጉር አሰራር ምንድን ነው የሚባለው? ጨረቃ ነው? እሺ ከዘራ ነው። ከዘራ አሰራር ነው የሚባለው። ከዘራ ይሄ ከዘራችንም የለም ነው እንጂ የሚባለው። ለማንኛውም ተመችቶኛል። እስቲ ደግሞ ማነች የሰራቸው? ምን አገባ እንዴት ማነች በቃ ላሳያ የመጣሁት ለምን የሰራቸው? ጥሩ አስተያየት ሰጥተህ መላክ ነው እንጂ ምንድነው ሌላ የምትንዛዛ? ምንድነው ጥሩ አስተያየት? እኔ እንደዚህ አላሰብኩም። በቃ እንደዚህ አላሰብኩም። አዎ እንደዚህ አላሰብኩም። አረ ቢስሚላ ቅልማት ለማተካር እንደዚህ አላሰብኩም ይለኛል እንዴ? እኔ እኮ ሰርቀስ አንተ ግን መች ነው የኔን ነገር ጥሩ ነገር የምታወጣለት? ሁሌ ማጣጣል ነው የምታውቀው። እኔ እኮ ከበራፍ ላይ ገና ሲገባ ምናምን ፀጉሩን ተሰርቶ መጥቶ ነው አሁን ጥሩ ነገር እንዳስብለት ነው የሚፈልገው። አረ እንደዚህማ ምን ሼ ነው? እሺ ምንድነው ችግሩ? በቃ ከዚህ በኋላ እንደዚህ ነው የምሰራው። እንደዚህ ነው የምሰራው። ቆይ አይደለም ከዚህ በኋላ እንደዚህ ነው የምሰራው። በቃ ከዚህ በኋላ እንደዚህ ነው የምሰራው። አንተ ምንድነው? ና አንተ እንዴ እንደዚህ ነው እንዲመች አንድ ነገር ላሳየው ገባ መከራዬ እንደዚህ ነው። ጥላው ላይ ነው ሳይላጥ ምን አይነት ጓደኛ ነው ግን ያለኝ ነው። ፀጉሬን ነው ላሳየው የገባሁት። እረብስ ሰዳደበኝ እኮ ወራረዱብኝ እኮ ለሁለት። በቃ ከዚህ ሰውዬ ጋር ሲሆን ደግሞ ሁሌ እንደዚህ ነው የኔን ነገር ማጣጣል ብቻ ነው የሚሰራው ሁሌ ማለት ነው። እና እስቲ አሁን ይሄ ያስጠላል። አንተ ራስህ እስቲ አያስጠላማ? ምን ይባላል? እሺ አሁን ወይኔ ጽናት ቢያንስ እኮ እኔ አሁን ለሶስት ጓደኞቼ ያሳያቸዋለሁ እንደዚህ እየቀረጽኩ ለፋሚሊዎቼም ያለውን ነገር አሳያለሁ ብዬ አስቤ ነበር። ጭራሽ የባሰ ነገር ራሴን ፕራንክ ያደርጉኛል። ፕራንክ ላደርጋቸው እጄ ብቻ በቃ ፋሚሊዎች፣ የኔ ውድ ፋሚሊዎች አንድ ሁለት ሰው ምናምን ጓደኞቼ እስቲ ምን አይነት አስተያየት እንደሚሰጡኝ እናያለን። እንግዲህ በጓደኞቼ በቃ አሰቃየቴ ነው። ምንድን ነው የሚባለው? ምንድን ነው የሚሻለው? እና በቃ በቀጣይ ቪዲዮ አሳያችኋለሁ ጓደኞቼ ያሉትን ነገር። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ የኔ ውድ ፋሚሊዎች። ወዳችኋለሁ።